ይታያታል እንዴት ጋር በዚህ ኃይለ ቃል እንኖራለን። የዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ በግዕዙ እንደሚለው ወውቱ መጻ ሀበ እግዚእ ኢየሱስ ቀዲሙ ሌሊተ ይላል። ልብ ብላችሁ ስሙ። ዛሬ እንግዲህ እግዚአብሔር ፈቅዶልን 7ኛውን ሳምንት ይዘናል። እዚህ ላደረሰን አምላካችን አመስግኑት እስቲ። ይዘናል። ይህ ዕለት ኒቆዲሞስ በመባል ይታወቃል። ማን በመባል ይታወቃል? ኒቆዲሞስ። ስለዚህ እዚህኛው ደረጃ ላይ እንግዲህ በየሳምንቱ ራሱን የቻለ ምስጢር ሲገለጥ ቆይቷል። ዛሬም እግዚአብሔር ፈቅዶልን ከዚህኛው ከ7ኛው ሳምንት ደርሰናል። የዚህኛውን ሳምንት ደግሞ እንዲሁ ሊቃውንቱ በልዩ ልዩ በጣዕመ ዜማውም በትርጓሜውም ሲያሰሙን ይሰነብታሉና እንግዲህ ከዚህ ሰዓት ከማታው አገልግሎት ጀምሮ ኒቆዲሞስ ብለን ቅዱስ ያሬድ በዜማው በሰየመው የቤተ ክርስቲያናችን ታላቁ ሊቅ ባሕረ ጥበባት ቅዱስ ያሬድ በቤተ ክርስቲያናችን ዘመናት አከፋፍል የራሱ የሆነ ስርዓት ሰርቶ እንዲሁ እኛ እንድንማርበት የትም ቦታ ለመፈለግ እንዳንባዝን ሰብሰብ አድርጎ በሰራው በዜማው በድጓው ሕግ መሰረት ማን ይባላል? ዛሬ ኒቆዲሞስ ይባላል። ስለዚህ በዚህ ርዕስ ላይ እግዚአብሔር አምላካችን የኔንም አንደበት ከፍቶ የእናንተን ልቦና ከፍቶ እንዲያሰማን የአምላካችን ቅዱስ ፈቃዱ ይሁንልን። በዚህ ርዕስ ላይ አንደኛው የምንማረው አሁን ስለማንጨርሰው መምህርን መጥተው ያው ሰዓት ስለሚደርስብን ሁልጊዜ እጅግ ጥልቅ የሆነ 500 እና 600 ገጽ የሚወጣው የዛሬ ትምህርት በዚህ በ10 ወይም በ25 ደቂቃ ያክል እግዚአብሔር የሚረባን ለሁላችን ያስተምረን። እንዴት እንችላለን? ግን ደግሞ የቻልነውን ያክል እንነጋገራለን። አንደኛው ኒቆዲሞስ ማን ነው የሚለውን እናያለን። ቤታችሁ በስፋት እንድታዩ ይዘቱ የትምህርቱ ይዘት ሁልጊዜም ቢሆን ትምህርት ላይ ርዕስ ሲጠቀስ ይዘት ያስፈልጋል። መግቢያ ይኖረዋል፣ ሀተታ ይኖረዋል፣ መጨረሻ መደምደሚያ ይኖረዋል። ስለዚህ ሀተታው ደግሞ በዚህ ባለማዊ ቋንቋ ዲያሎግ እያለ ወይም ኮንቨርሴሽን እያለ የምንጠራው ነገር አለ። የጥያቄና የመልስ የጥያቄና የመምህሩ ጥያቄ የተማሪው መልስ ልክ ባለማዊ እንደምንማረው ሁለተኛው እነዚህን ዲያሎጎች ቃለ ምልልሶች ጥያቄ በኒቆዲሞስና በጌታችን በመምህሩ በኢየሱስ